ሰላም ጤና ይስጥልን ክቡራትና ክቡራን የሄሎ አዲስ ዩቲዩብ ቻናል ቤተሰቦች ዛሬ ዓለምን እጅግ ያስገረሙና መላውን የመካከለኛው ምስራቅ የፖለቲካ አቅጣጫ ሊቀይሩ የሚችሉ የሰዓቱን አጫጭር ሰበር መረጃዎች ይዘንላችሁ ቀርበናል። መካከለኛው ምስራቅን በተመለከተ ሰበር መረጃ በሰዓታት ልዩነት እየወጡ ነው። መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ ማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሳችሁ ቻናሉን ሰብስክራይብ በማድረግ የደውል ምልክቷን መጫን አይዘንጉ። ወደ ሰበር መረጃው ስናቀና በቀዳሚነት የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ እየተዋጓት ያሉት ኢራን ስጦታ ሰጠችኝ ሲሉ ጋዜጠኞችንም አስደንግጠዋል። ትራምፕ ሌሊቱን በሰጡት መግለጫ የተናገሩት ይህንን ነው። ኢራን እጅግ ውድ ስጦታ ልካልኛለች፣ ድርድራችንም ቀጥሏል ሲሉ ተናግረዋል። የተናገሩት ነገር እጅግ አነጋጋሪ ነው። ጋዜጠኞችም በርከት ያሉ ጥያቄዎችን አቅርበውላቸዋል። ተንታኞች እጅግ በጣም ግራ መጋባታቸው በፕሬዝዳንቱ ላይ እየገለጹ ይገኛሉ። ወደ መጀመሪያው ስናልፍ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ዛሬ ሌሊቱን በነጩ ቤተ መንግስታቸው በዋይት ሃውስ ለተሰበሰቡ ጋዜጠኞች የሰጡት መግለጫ የዓለምን መገናኛ ብዙሃን ትኩረት ስቧል። ብዙዎችንም እያነጋገረ ይገኛል። መገናኛ ብዙሃን ፕሬዝዳንት ትራምፕ ፈጽሞ ባልተጠበቀ ሁኔታ በዛሬ ሌሊት መግለጫቸው እንዳሉት ከሆነ ኢራናውያን ለአሜሪካ እጅግ ከፍተኛ መጠን ያለውን ገንዘብ የሚያወጣ ታላቅ ዋጋ ያለውን ስጦታ ሰጥተውኛል ሲሉ በይፋ አስታውቀዋል። ፕሬዝዳንቱ ይህንን አግራሞት የፈጠረ ዜና ሲያጋሩ ጋዜጠኞች በእጅጉ ግራ ተጋብተው እርስ በራሳቸው ጭምር እየተነጋገሩ እንደነበረ መገናኛ ብዙሃኑ በቀጥታ ስርጭት ላይ ታይቷል። ጋዜጠኞች በኋላ መልሰው ኢራኖች ሰጡኝ ያሉት ስጦታ ለመሆኑ ምንድን ነው? ከኢራን ጋርስ መተማመን ተፈጥሯል? ኢራንንም ያምናሉ ማለት ነው? በማለት ለቀረበላቸው ጥያቄ ፕሬዝዳንቱ ሲናገሩ በመሰረቱ እኔ ማንንም አላምንም፣ ማንም ላይ እምነት የለኝም በማለት የተናገሩት ፕሬዝዳንቱ ይህ የተላከልኝ ከኢራን የተሰጠኝ ስጦታ ግን ትክክለኛ ሰዎች በኢራን ውስጥ እንዳሉኝ የሚያረጋግጥልኝ ነው ብለዋል። አሁንም እያናገርኳቸው ያሉ ሰዎችና እየተደራደርኳቸው ያሉ ሰዎች በታማኝነት የማረጋግጥላቸው ሰዎች መሆናቸው ነው ሲሉ ፕሬዝዳንት ዶናልድ ጄ ትራምፕ ግራ አጋቢ ንግግራቸውን የበለጠ አስፍተውታል። ትራምፕ ከአሜሪካ ደረሰኝ ያሉት እጅግ ውድ ስጦታ ምንድን ነው በሚለው ጉዳይ ላይ በዝርዝር አሁን አልነግራችሁም ብለዋል። ስጦታው ከኒኩለር ጉዳይ ጋር በተያያዘ ሳይሆን በነዳጅና ጋዝ የተገኘ እጅግ ትልቅ ዋጋ ያለው ልዩ ሽልማት ነው ለኔ ያበረከቱልኝ ኢራኖች ብለዋል። በተጨማሪም ይህ ጉዳይ በዓለም አቀፉ የንግድ ደም ስር በሆነው ከሆርሙዝ ባህረ ሰላጤ የንግድ ፍሰት ጋር በጥብቅ የተያያዘ መሆኑን ፕሬዝዳንቱ ተናግረዋል። ከጦርነቱ በኋላ አሜሪካ የሆርሙዝን ሰርጥ ትቆጣጠራለች ወይ ተብለው ለተጠየቁት ጥያቄ የምንፈልገውን ማንኛውንም ነገር እንቆጣጠራለን፣ እኛ እኮ አሜሪካኖች ነን በሚል ጠንከር ያለ ምላሽ ሰጥተዋል። ይህ ጦርነት በአጭር ጊዜ ያበቃል የሚል ጽኑ እምነት እንዳላቸው የገለጹት ፕሬዝዳንት ትራምፕ ይህንን የጦርነቱን ማብቂያ ሀሳብ ለመከላከያ ሚኒስትራቸውና ለጦር አዛዦቻቸው እንደነገሯቸው ገልጸዋል። ነገር ግን የአሜሪካ ወታደራዊ መሪዎች መዋጋታቸውን መቀጠል ስለሚፈልጉ እኔ እንድደራደር ስነግራቸው ቅሬታ ተሰማቸው ሲሉም ተናግረዋል። ሁኔታውን በቀልድ መልክ ለማዋዛት የሞከሩት ትራምፕ በመጀመሪያ ኢራን እጅ ካልሰጠች ድርድር የለም ብለው ነበረ። አሁን ግን ስለ ድርድርና ጦርነት ማውራታቸው የፖለቲካ ተንታኞችን በእጅጉ ግራ አጋብቷል። እየተደረገ ነው ስለተባለው ሚስጥራዊ ድርድር በተመለከተ መገናኛ ብዙሃን አፈትልከው የወጡ መረጃዎችን አትመው እያጋለጡ ነው። ይህንን በተመለከተ አሜሪካ በኢራን ውስጥ እያናገረቻቸው ያሉት አንድ ድብቅ ሰው አለ በሚል መገናኛ ብዙሃን ዘግቧል። እኚህ ሰው ማን ናቸው? በአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ቀጣዩ የኢራን መሪ እንዲሆኑ የታሰቡት አዲሱ ሰው በተመለከተ በርከት ያሉ መረጃዎች እየወጡ ነው። ይህ ስማቸው ያልተጠቀሰና አሜሪካ በድብቅ እያናገርኳቸው ናቸው የምትላቸው ከፍተኛ ባለስልጣናት የኢራኑ ፓርላማ አፈ ጉባኤ የሆኑት መሐመድ ባቂር ቃሊባ መሆናቸው ተዘግቧል። ቃሊባ ይህንን ድርድር ያደረጉት በአደባባይ በኢራን መገናኛ ብዙሃን አጣጥለው ከኔ ጋር የተወያየ የለም፣ እኔን ከዚህ ጉዳይ አስወጥኝ፣ ሆን ብለው የኢራን መሪዎችን ለመክፈል ያደረጉት ሴራ ነው በማለት ገልጸዋል። የአሜሪካ መንግስት ቅርበት እንዳለው የሚናገረው ፖለቲኮ የተሰኘው ታዋቂ የዜና ተቋም እንደዘገበው ከሆነ ደግሞ አሜሪካ ቃሊባን የኢራን ቀጣይ መሪ አድርጋ እያየቻቸው ነው። የትራምፕ አስተዳደርም አብሯቸው ሊሰራና ሊደራደር የሚችለውን ሰው በሚፈልግበት በዚህ ወቅት ቃሊባ ተመራጭና ትኩስ አማራጭ ሆነው ለፕሬዝዳንቱ ቀርበውላቸዋል። አሁን በአሜሪካ ተወዳጅነትን አግኝተዋል ተብሎ የተነገረላቸው ቃሊባ ለመሆኑ ማን ናቸው? የአሜሪካ ቀልብ ወደዋቸዋል? ትራምፕ ከእሳቸው ጋር መስራት ይፈልጋሉ የተባለላቸው የ64 ዓመቱ መሐመድ ባቂር ቃሊባ በኢራን ፖለቲካ ውስጥ እጅግ አክራሪ ከሚባሉ ጥብቅ ሰዎች ተርታ የሚመደቡ ናቸው። ርዕዮተ ዓለማቸው ከኢራን መንግስትና ከተገደሉት መሪ አያቶላህ ካሜኒ ጋር በጥብቅ የተቆራኘ ሲሆን በዚህ ዓመት የኢራን ፓርላማ አፈ ጉባኤ ሆነው የተሾሙት ቃሊባ በማህበራዊ ሚዲያ ላይ እጅግ ንቁ ተሳታፊና ተጽዕኖ ፈጣሪም ናቸው። የቃሊባ ወታደራዊና የፖለቲካዊ ታሪክ እጅግ አስገራሚ ነው። ገና በ19 የልጅነት እድሜያቸው የእስላማዊ አብዮታዊ ዘበኛን የተቀላቀሉ ሲሆን በ21 ዓመታቸው ደግሞ በኢራንና በኢራቅ ጦርነት ወቅት የውጊያው ክፍለ ጦር አዛዥ ለመሆን የበቁ የጦር ሜዳ ሰው እንደሆኑም ተጽፎላቸዋል። ከዚህ በተጨማሪም እጅግ አደገኛና ጠንካራ መሆኑን የሚነገርለት የባሲጅ ሚሊተሪ ኃይልን የመምራት እንዲሁም የኢራን አብዮታዊ ዘመን የአየር ኃይል አዛዥ በመሆን ያገለግላሉ።
በወታደራዊም ሆነ በፖለቲካዊ መዋቅር ውስጥ ጥልቅና ስር የሰደዱ አንጋፋ ባለስልጣን ናቸው። የፈረንሳዩ የዜና ወኪል አጃንስ ፍራንስ ፕሬስ እና የእንግሊዝ ሮይተርስ የዜና ወኪሎች እንደዘገቡት ከሆነ ደግሞ አሜሪካ ጦርነቱን በይፋ ሊያቆም የሚችል 15 ነጥቦችን ያካተተ ሚስጥራዊ የሰላም እቅድ በፍጥነት እንዲደራደር ስትል ኢራንን መጠየቋን አጋልጠዋል። የእስራኤሉ ቻናል 12 ቴሌቪዥን ምንጮችን ጠቅሶ እንደዘገበው የአሜሪካ እቅድ በዋናነት የሚያጠነጥነው የኢራንን የኒውክሌር መርሃ ግብር ሙሉ በሙሉ በማስቆም እና በጦርነቱ ምክንያት ታንቆ የቆየውን የሆርሙዝ ሰርጥ የንግድ መስመርን መልሶ ማስከፈት ላይ ነው። ይህ ሚስጥራዊ የሰላም እቅድ ለኢራን መንግስት የተላከውን በፓኪስታን በኩል እንደሆነም ተመልክቷል። ከአሜሪካ መዲና ዋሽንግተን ዲሲ ዘገባውን ያቀረበችው ጋዜጠኛ ቴሬዛ አባው እንዳጋለጠችው ከሆነ ትራምፕ ኢራን ከኔ ጋር በፍጥነት መነጋገር ትፈልጋለች በማለት የተናገሩት ነገር ሐሰተኛ እንደሆነና እርሳቸውም በፓኪስታን በኩል የድርድር ጥያቄ እንደላኩ አመልክታለች። ትራምፕ ይህንን ድርድር በፍጥነት እንዲገፉበት ያስገድዳቸው ትልቁ ምክንያታቸው ያልተሰበ ነገር በጦርነቱ መሃል በመፈጠሩ መሆኑን ተንታኞች ይናገራሉ። በአሜሪካ የውስጥ ፖለቲካ ውስጥም ተወዳጅነት የሌለው ጦርነት ውስጥ በመግባታቸው ከፍተኛ ጫና እየደረሰባቸው ነው። ባሳለፍነው ማክሰኞ ዕለት ይፋ የተደረገው የሮይተርስ የህዝብ አስተያየት ጥናት እንደሚያሳየው 61 በመቶ የሚሆኑ አሜሪካውያን ሀገራቸው በኢራን ላይ የከፈተችውን ጦርነት አጥብቀው ይቃወማሉ። ይህ የጸረ ጦርነት አቋም ባለፈው ሳምንት ከነበረው 59 ከፍ ያለ ሲሆን ጦርነቱን የሚደግፉ አሜሪካውያን ቁጥር ደግሞ ወደ 35 በመቶ አሽቆልቁሏል። የሆነው ሆኖ ትራምፕ አሁን ከፍተኛ ግፊት የቀረበባቸው ሲሆን የዓለም ገበያ ማሽቆልቆል እንዲሁም በቅጽበት ይቋጫል ያሉት ጦርነት አራተኛ ሳምንቱን እየደፈነ በመምጣቱ ትራምፕን ወደ ድርድር እንዲገቡ አስችሏቸዋል። የኢራኑ ፓርላማ አፈ ጉባኤ መሐመድ ባቂር ቃሊባ የትራምፕን የድርድር ንግግር ፌክ ኒውስ በማለት ያጣጣሉት ሲሆን የኢራን የውጭ ጉዳይ ሚኒስቴር ግን ወዳጅ ከሆኑ ሀገራት ማለትም ፓኪስታንን የአሜሪካን ድርድር ጥያቄ የሚያመላክቱ መልእክቶች እንደደረሷቸውን አምነዋል። ሆኖም ግን ኢራን ወደ ድርድር የምትገባው በራሷ ጠንካራ ቅድመ ሁኔታዎች ላይ ብቻ መሆኑን አስታውቃለች። በሌላ በኩል የእስራኤል ጦር ቃል አቀባይ ለአሜሪካ እንደተናገሩት ከሆነ እዚህ ደርሰን ወደ ኋላ መመለስ የለብንም፣ ድርድር ብሎ ነገር አይታሰብም ብላለች። እስራኤል የሀገራዊ ጦርነት እቅድ ምንም ያልተቀየረ መሆኑን ገልጻ ጠላቶቿን ማውደሟን እንደምትቀጥል በግልጽ አስታውቃለች። አሜሪካ ብትደራደር እንኳን እኛም የምናቆመው አንዳች ትኩስ ነገር የለም ስትል እስራኤል አቋሟን ገልጻለች። የዎል ስትሪት ጆርናል ዋና አዘጋጅ ጀነራል ቤከር በፕሬዝዳንት ዶናልድ ጄ ትራምፕ አስተዳደር ስር አሜሪካውያን የገቡበት ሁኔታ እጅግ አሳሳቢ እውነታ በማለት ገልጸውታል። ቤከር በጽሁፉ አክሎም ፕሬዝዳንት ትራምፕ ለአሜሪካውያን የሆኑባቸው ልክ እንደ ባግዳድ ቦብ ነው በማለት ገልጸዋል። ባግዳድ ቦብ ማለት በ2003 አሜሪካ ኢራቅን በወረረችበት ወቅት የሳዳም ቃል አቀባይ የነበረው እና በመሬት ላይ ያለውን እውነት እየተካሄደ የሐሰት ፕሮፓጋንዳ ይነዛ የነበረ ግለሰብ ነው። አሳሳቢ እውነታ ይህ ነው። በዚህ የፕሬዝዳንት ትራምፕ ዘመን አሜሪካውያን በጦርነት ጊዜ ከገዛ መሪያቸው ይልቅ የጠላታቸውን የኢራንን ወገን የሚያቀርበውን የዜና ትርክት እውነት ሊሆን ይችላል ብለው እስከ መጠራጠር ደርሰዋል። መሪያቸው ላይ እምነት አጥተዋል በማለት ቤከር የትራምፕን ታማኝነት ጥያቄ ውስጥ ከቶ ተገኝቷል። የጥንት ሮማዊ ታሪክ ጸሐፊና ፈላስፋ ከዚህ በፊት እንዳስጠነቀቀው ማንኛውም ጦርነት መጀመር እጅግ ቀላል ነው፣ ነገር ግን ጦርነቱን ማቆም እጅግ አስቸጋሪ ነው። ጦርነትን መጀመር በማንኛውም ደካማ ሊወሰን የሚችል ውሳኔ ሲሆን ማቆም ግን አሸናፊዎች ሲፈቅዱ ብቻ ነው። ጦርነት በአንድ የፖለቲከኛ ፊርማ በአጭር ሰዓት መክፈት ይቻላል፣ ነገር ግን አንዴ የጥፋት አዙሪት ውስጥ ከገቡ በኋላ መውጫው በር እጅግ ከባድ ነው ሲል ተናግሯል። ታሪክም የሚያስተምረን ይህንኑ ነው። የዚሁ የጥፋት መንገድ ላይ ደግሞ ትልቁና አደገኛው ስህተት ጠላትን አሳንሶ መመልከት ነው። የናቁት ያደርጋል ራቁት እንደሚሉት የኢትዮጵያ ተረት ጉንዳን እንኳን ከአቅሟ አይሁኑ ቦታ ነክሳ ሱሪ እንደምታስወልቀው ሁሉ በዓለም ላይ ጠላት ተብሎ የተፈረጀም የሚናቅ አንዳች ኃይል አይኖርም። ትንኝ የናቀች ዓይን መጨረሻዋ መታወር ነው እንዲሉ አባቶች ጠላትን አሳንሶ መመልከት ጦርነትን ከመሸነፍ ጋር እኩል ነው። በመጨረሻም ጦርነት አሸናፊ የሌለው ሁሉንም የራሱ ኪሳራ የደም ጽዋ የሚጠጣበት የሞት ድግስ ነው። የፖለቲከኞች የጥቅም ጨዋታና የጦርነት አባዜ አብቅቶ የሰላምና የመተማመን ንጋት ለዓለማችን እንዲፈጠር እየተመኘን የዛሬውን ሰፊ ዜና እዚህ ጋር አበቃው። ከሰዓታት በኋላ በሌላ ዘገባ ተመልሰን እስከምንገናኝ በያላችሁበት ሰላም ቆዩ።